ሰላም ቤተሰብ እንዴት ናችሁ? ዛሬ የዩቲዩብ ታምኔል አሰራር በካፕከት እንዴት መስራት እንችላለን የሚለውን አሳያችኋለሁ። ተከታተሉ። ካፕከትን እንከፍታለን። ከከፈትን በኋላ ኒው ቪዲዮ የሚል አለ። እሱን አንዴ እንነካለን። ላይብራሪ የሚለውን አንዴ እንነካና በኋላ ባክግራውንድ የሚለውን እንነካና እንመርጣለን ማለት ነው። የምትፈልጉትን አይነት ከለር ትመርጣላችሁ። ይህን ከመረጥኩ በኋላ አድ አደርገዋለሁኝ። ባክግራውንዳችን ይህንን ይመስላል። አስፔክት ሬሾም ገብተን እናስተካክላለን። 16:9 እናደርገዋለን ማለት ነው። ይህንን ካደረግን በኋላ አሁን የምንፈልገውን ፎቶ ከጋላሪ ላይ ያስቀመጥነው የኛ ፎቶ ሊሆን ይችላል፣ ዳውንሎድ ያደረግነው ፎቶ ሊሆን ይችላል። እዚህ ጋር ለማስቀመጥ ኦቨርላይ የሚለውን እንነካለን። ኦቨርላይ የሚለውን አንዴ ከነካን በኋላ አድ ኦቨርላይ የሚለውን እንነካለን ማለት ነው። እኔ ለምሳሌ ዳውንሎድ ያደረኳቸው እነዚህ አሉ። አድ ላድርገው። ይሄን አድ ካደረኩ በኋላ ባክግራውንዱን ሪሞቭ አደርገዋለሁ ማለት ነው። እዚህ ጋር ሪሞቭ የሚል አለ። እሱን አንዴ እንነካና አውቶ ሪሞቫል የሚል አለ። እሱን ስንነካው ይጠፋልናል። ስለዚህ ይሄንን ፎቶ ብቻ ይቀራል ማለት ነው። እንደዚህ ካስቀመጥን በኋላ የካፕከትን ሎጎ በድጋሚ አድ ኦቨርላይ የሚለውን ነክተን እናስቀምጣለን ማለት ነው። ይህንንም በጣም እናሳንሰዋለን። አሳንሰን ልክ እንደዚህ አድርገን እናስቀምጣለን ማለት ነው። ሎጎውን ካስቀመጥን በኋላ እንጽፋለን ማለት ነው። ቴክስት የሚል አለ። አርት ቴክስት የሚለውን እንነካና የምንፈልገውን አይነት ከለር እንመርጣለን። በመጀመሪያ ከመጻፋችን በፊት ከለር እንመርጣለን ማለት ነው። ኢንተር ቴክስት የሚለውን ባክግራውንዱ ላይ እያያችሁት ነው። ከባክግራውንዱ ጋር የሚሄደውን ከለር እንደዚህ እያቀያየር እናያለን። ይህንን መርጫለሁኝ። አሁን ታምኔል ብዬ እጽፋለሁ። ከጻፍኩ በኋላ እዚህ አካባቢ አስቀምጣለሁ ማለት ነው። ሳይዙን እንደዚህ ካደረኩ በኋላ አርት ቴክስት የሚለውን በድጋሚ እነካና ስታይል የሚለውን በድጋሚ ከለር እመርጣለሁ ማለት ነው። አሁንም እዚህ ጋር አስቀምጣለሁ። ይሄንን ሳይዙን ትንሽ እጨምራለሁ ፎቶውን። እንደዚህ ከሰራን በኋላ ታምኔላችንን ስክሪንሾት እናደርገዋለን። አሁን ቀጥታ ወደ ጋላሪ ከገባን በኋላ ስክሪንሾት ያደረግነውን ክሮፕ እናደርገዋለን ማለት ነው። እንቆርጠዋለን። ታምኔላችን ብቻ እንደዚህ አድርገን እንቆርጠዋለን። ካስተካከልነው በኋላ ይህንን ይመስላል ታምኔላችን ማለት ነው። በቀላሉ በስልካችን በካፕከት ልክ እንደዚህ አድርገን መስራት እንችላለን ማለት ነው። የዛሬው ቪዲዮአችን ይህንን ይመስል ነበረ። ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ሰላም ሁኑ።